ሰላም የጋያ ቤተሰቦች እንኳን በሰላም መጣችሁ። ዛሬ የምናየው ስለ አንድ ተራ የባህር መተላለፊያ አይደለም፣ ስለ ዓለም የኢኮኖሚ ደም ስር፣ ስለ ጦርነቶች መነሻና ስለ ጥንታዊ ስልጣኔዎች መናኸሪያ ስለሆነው ስለ ሆርሙዝ ወሽመጥ ነው። ይህ አስደናቂ ታሪክ ከመጀመራችን በፊት መሰል መረጃዎች እንዲደርሷችሁ ቪዲዮ ላይክ በማድረግ ቻናሉን ደግሞ ሰብስክራይብ አድርጉ። እስከ ቪዲዮ መጨረሻ ድረስ አብራችሁ ብትቆዩ ይህ ወሽመጥ ለምን የኃይልም ቁልፍ እንደሆነ አስደናቂ መረጃ እንነግራችኋለን። ከጥንታዊ የፋርስ ስልጣኔ እስከ ዘመናዊ የባህር ንግድ ሆርሙዝ የሚለው ቃል ጥበበኛ ጌታ ወይንም ብርሃን የሚል ጥልቅ ትርጉም አለው። በአንድ ወቅት የዓለም የንግድ ማዕከልና የዓለም ጌት ተብላ ትጠራ የነበረችው ሆርሙዝ ዛሬም ድረስ የዓለምን የፖለቲካ የምታናውጥ ቁልፍ ነጥብ ሆና ቀጥላለች። የቃሉ አንድምታ ኦርሙዝድ ወይንም አሁራ ማዘዳ ከሚል የጥንት የፋርሳውያን ቃል የመጣ ሲሆን ትርጉሙም በጥንት የፋርስ የዞራስተር እምነት አሁራ ማዝዳ ወይንም ጥበበኛ ጌታ ብርሃን ፈንጣቂ ማለት ሲሆን ይቃል በጊዜ ሂደት እየተለወጠ አሁን ላይ በየቀኑ ከዓለም ሚዲያዎች ላይ አፍ የማይጠፋው ሆርሙዝ የሚለውን ቃል እየያዘ መጥቷል። በዚህ ቪዲዮ ሆርሙዝ በታሪክ ውስጥ የነበራትን የጎላ ተጽዕኖ፣ አሁን ላይ ያላትን ስትራቴጂካዊ ጠቀሜታ እንቃኛለን። በድጋሚ ከኛ ጋር ቆዩ። የሆርሙዝ የባህር ወሽመጥ 104 ማይል ወይንም 167 ኪሎ ሜትር ጠቅላላ ርዝመት ሲኖረው ስፋቱ ደግሞ ከ24 እስከ 60 ማይል በኪሎ ሜትር ደግሞ ከ39 እስከ 97 ኪሎ ሜትር ስፋት ያዋስናል። ጠባቡ መሾለኪያ ደግሞ 33 ኪሎ ሜትር ብቻ ነው። ሆርሙዝ በሰሜን ኢራን፣ በደቡብ የሙሳንዳም የባህር ገብ መሬት ያዋስኑታል። የሆርሙዝ የባህር ወሽመጥ ለዘመናት የንግድ የባህልና የጂኦፖለቲካ ማዕከል በመሆኑ በዙሪያው በርካታ ታሪካዊ ወደቦችና ከተሞች ይገኛሉ። እነዚህ አካባቢዎች በተለይ ባህር መንገድ፣ ሲልክ ሮድ እና ቅመማ ቅመም ንግድ መስመር ላይ ወሳኝ ሚና ነበራቸው። በወሽመጡ አካባቢ የሚገኙ ጥንታዊ ስፍራዎች እንደሚከተሉት እናቀርባለን። የመጀመሪያዋ ከተማ በዚህ የባህር መተላለፊያ ወሽመጥ ውስጥ የምትገኘው ሆርሙዝ ነች። ጥንታዊቷ የሆርሙዝ ከተማ መጀመሪያ ላይ በባህር ዳርቻ ያሆኗ ኢራን ላይ የምትገኝ ነበር። በኋላ ግን ከሞንጎሊያውያን በተለይም ደግሞ ከታላቁ የኪንግስ ካን ጥቃት ለመሸሽ አሁን ወደምትገኝበት ወደ ደሴቲቱ ተዛውራ የምትገኝ ከተማ ነች። በተለይም ደግሞ በ13ኛው እና በ15ኛው ክፍለ ዘመን መካከል እጅግ የበለጸገች የንግድ ማዕከል የነበረችው ሆርሙዝ የእንቁ መካከለኛ ነች እስከ መባል ደርሳ ነበር። የፖርቹጋሎች ተጽዕኖ በተለይም ደግሞ በ16ኛው ክፍለ ዘመን መጀመሪያ ላይ ፖርቹጋሎች አካባቢውን ተቆጣጥረው ታላቁ ምሽግ ወይንም Our Lady of the Conception የሚባለውን ገንብተውበታል። ሌላኛዋ ሲራፍ ነች። ከሆርሙዝ ወሽመጥ በስተሰሜን ምዕራብ በኩል የምትገኝ በሳስኒድ እና በቀደመው የእስልምና ዘመን ታዋቂ የነበረች የወደብ ከተማ ነች። የንግድ መስመር ከቻይና ከህንድና ከምስራቅ አፍሪካ ቀጥተኛ የንግድ ግንኙነት ነበራት። አርኪኦሎጂ በድንጋይ ላይ የተቀረጹ ጥንታዊ መቃብሮች እና የውሃ መጠቀሚያ ዘዴዎች ዛሬ ድረስ የዚችን ከተማ ጥንታዊነት ይመሰክራሉ። የኪሽ ደሴት በጥንታዊ ዘመን ኬስ በመባል የምትታወቀች ደሴት ሲራፍ በከፍተኛ የመሬት መንቀጥቀጥ ስትዳከም ዋነኛ የንግድ ማዕከል ሆና ብቅ ብላለች። ኬኒሽ ደሴት በተለይም ደግሞ ደሴቲቱ ላይ የሚገኙ የ800 ዓመት ዕድሜ ያላቸው የከተማ ፍርስራሾች በከተማዋ በንግድ ዘርፍ ምን ያህል የራቀ። ሌላኛዋ ከተማ ደግሞ ሱሃር ናት። በታሪክ የኦማን መግቢያ ተብላ ትጠራለች። በ10ኛው መቶ ክፍለ ዘመን አካባቢ ካሉ ትልልቅ ፓም ወደቦች አንዷ ነበረች። በአፈ ታሪክ እንደሚነገረው በተለይም በመካከለኛው ዘመን የነበረው ታዋቂው መርከበኛ ሲምባድ የሲምባድ ኦፍ ዘ ሴይለር መነሻ ከተማ እንደሆነች በብዙዎች ይመናል። ሌላኛው በሆርሙዝ አካባቢ የምትገኘው ከተማ ጃልፋር ወይም ራስ አልካማይ ነች። በአሁኑ የተባበሩት አረብ ኤሚሬቶች ውስጥ የምትገኝ ከሆርሙዝ ወሽመጥ ጋር ጥብቅ ግንኙነት የነበራት የወደብ ከተማ ናት። በሆርሙዝ ወሽመጥ በኩል ወደ ፋርስ ባህረ ሰላጤ ለሚገቡ መርከቦች እንደ መቆጣጠሪያ ታገለግል ነበር። እነዚህ ከተሞች ለምን ጥንታዊነታቸው ጎላ የሚለውን ስንመለከት እነዚህ ከተሞች በንግድ ብቻ ሳይሆን በስነ ህንፃ ጥበባቸው፣ በባህር ላይ ጉዞ እውቀታቸውና ከተለያዩ ዓለም የመጡ ባህሎች የፋርስ፣ አረብ፣ ህንድና አውሮፓ የሚገናኙባቸው በመሆኑ ለታሪክ ተመራማሪዎች ትልቅ ቦታ አላቸው። የሆርሙዝ ወሽመጥ በዓለማችን ላይ ካሉ የባህር መተላለፊያዎች ሁሉ እጅግ ስትራቴጂካዊና ወሳኝ ተብሎ የሚጠራበት ምክንያት በሚከተሉት ምክንያቶች ነው። አንደኛው የዓለም የነዳጅ ደም ዝውውር መስመር
የሆርሙዝ ወሽመጥ የዓለማችን የነዳጅ ንግድ የጀርባ አጥንት ነው። በየቀኑ ዓለም ላይ ከሚመረተው ድፍድፍ ነዳጅ ውስጥ ወደ 20% ገደማ የሚሆነው በዚህ ጠባብ መተላለፊያ በኩል ያልፋል። በተለይም ደግሞ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ኩዌት፣ ኢራቅና ኢራን ያሉ ግዙፍ ነዳጅ አምራች ሀገራት ምርቶቻቸውን ወደ ኤዚያ፣ አውሮፓና ሰሜን አሜሪካ የሚልኩበት በዚህ ጠባብ የንግድ መስመር ነው። የተፈጥሮ ጋዝ ዓለማችን የምትጠቀመው ፈሳሽ የተፈጥሮ ጋዝ በተለይም ደግሞ ከኳታር የሚመረተው የሚተላለፍበት ዋነኛ የንግድ መስመር የሆርሙዝ መስመር ነው። ጂኦፖለቲካዊና ወታደራዊ ጠቀሜታ ወሽመጡ በሰሜን በኩል ኢራን፣ በደቡብ በኩል ደግሞ በኦማንና በተባበሩት አረብ ኤምሬቶች የተከበበ ነው። ይህ መተላለፊያ በጣም ጠባብ በመሆኑ በተለይም ደግሞ በጣም ጠባብ የሚባልበት ቦታ 33 ኪሎ ሜትር ብቻ ነው። አካባቢውን ለሚቆጣጠር ኃይል በዓለም ኢኮኖሚ ላይ ትልቅ ተጽዕኖ የማሳደር አቅም አለው ተብሎ ይታሰባል። በፋርስ ባህረ ሰላጤ ውስጥ ለሚንቀሳቀሱ ዓለም አቀፍ የጦር መርከቦች ብቸኛ መግቢያና መውጫ ነው ሆርሙዝ የባህር መተላለፊያ ወሽመጥ። ከነዳጅ በተጨማሪ ወደ ባህረ ሰላጤው ሀገራት የሚገቡ የሸቀጣ ሸቀጥ ዕቃዎች፣ ምግቦችና የኢንዱስትሪ ምርቶች በዚህ ወሽመጥ በኩል ያልፋሉ። የወሽመጡ መዘጋት ወይንም አለመረጋጋት በቀጥታ በዓለም አቀፍ የሸቀጦች ዋጋ ላይ ከፍተኛ ግሽፈትን ያስከትላል። ከጥንት ጀምሮ ምስራቅንና ምዕራቡን የሚያገናኘው ይህ የሆርሙዝ የባህር መተላለፊያ መስመር በተለይ ደግሞ አፍሪካና ኤዥያን በማገናኘት የቆየ የንግድ መስመር ነው። ወሽመጡ ለትልቅ መርከቦች የሚያገለግለው የመተላለፊያ መስመር ሺፒንግ ሌንስ ስፋቱ 3 ኪሎ ሜትር ብቻ ነው። ይህ ማለት መስመሩ በሆነ ምክንያት ቢዘጋ፣ ለምሳሌ በጦርነት ወይም ደግሞ በመርከብ አደጋ ቢዘጋ አማራጭ መንገዶች በጣም ውስንና ውድ ስለሚሆኑ ዓለም አቀፍ ቀውስ የመፍጠር ትልቅ አቅም አለው። ባጭሩ የሆርሙዝ ወሽመጥ መዘጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ መናርና በዓለም የኢኮኖሚ መቀዛቀዝ እንደማለት ሲሆን የዓለም ኃይል ምንጭ ቁልፍ ተደርጎ ይወሰዳል። በአጭሩ የሆርሙዝ ወሽመጥ መዘጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ መናርና የዓለም የኢኮኖሚ መቀዛቀዝ ማለት በመሆኑ እንደ የዓለም አቀፍ የኃይል ቁልፍ ምንጭ ተደርጎ ይወሰዳል። የባህር መስመሩ በሆርሙዝ ወሽመጥ አካባቢ የተካሄዱና ጦርነቶችን ስንመለከት አብዛኛው ከንግድ መስመሩ ቁጥጥርና ከቅኝ ግዛት መስፋፋትና ከነዳጅ ደህንነት ጋር የተያያዙ ናቸው። በታሪክ ውስጥ ጉልህ ስፍራ የሚሰጣቸው ዋና ዋና ግጭቶችን እንደሚከተለው እንጠቅሳለን። በ1507 እስከ 1622 አካባቢ የፖርቹጋል እና የፋርስ ጦርነት በዚህ የፋርስ ባህር ወሽመጥ ላይ ተካሂዷል። የፖርቹጋል ወረራ በ1507 አንፎስ ዲ አልቡበከር የተባለው የፖርቹጋል የባህር ኃይል አዛዥ ሆርሙዝን በኃይል ተቆጣጥሮ ታላቅ ምሽግ ገነባ። ይህም አውሮፓውያን በወሽመጡ ላይ የነበራቸውን የ100 ዓመት የበላይነት አበሰረ። የፖርቹጋልና የፋርስ ጦርነት ከ1507 እስከ 1622 የተካሄደ ትልቅ ጦርነት ነው። በተለይም ደግሞ የፖርቹጋል ወረራ በ1507 አንፎስ ዲ አልቡከርክ የተባለው የፖርቹጋል የባህር ኃይል አዛዥ ሆርሙዝን በኃይል ተቆጣጥሮ ታላቅ ምሽግ ገንብቷል። ይህም የአውሮፓውያን በወሽመጡ ላይ የነበራቸውን ለሚቀጥሉት 100 ዓመታት የበላይነት ያበሰረ ጦርነት ነበር። ይህ ጦርነት በ1507 የተካሄደው ጦርነት በ1622 የፋርሱ ንጉስ ሻህ አባስ ከእንግሊዝ ምስራቅ ህንድ ኩባንያ ኢስት ኢንዲያን ካምፓኒ ጋር በመተባበር ፖርቹጋሎችን ከሆርሙዝ ደሴት አባረሩ። ይህ ድል ደግሞ የእንግሊዝ ተጽዕኖ በአካባቢው እንዲሰርጽ አድርጓል። ፖርቹጋሎች ከአካባቢው ከተባረሩ በኋላ ሁለተኛው በዚህ በሆርሙዝ ባህረ ሰላጤ ላይ የተካሄደው ጦርነት በ18ኛው ክፍለ ዘመን የተካሄደው ሲሆን ይህ ጦርነት ደግሞ የኦማንና የፋርስ ግጭት በመባል ይታወቃል። በ1740ዎቹ የፋርሱ መሪ ናድር ሻህ የኦማን ባህር ዳርቻዎችንና የወሽመጥ መውጫዎችን ለመቆጣጠር ተደጋጋሚ ጥቃቶችን ሰንዝኖ ነበር። የግጭት በአካባቢው ላይ የነበሩ የአረብ ነገስታትና የፋርስ ግዛት በባህር ኃይል እንዲጠናከሩ ምክንያት የሆነ ጦርነት ነው። ሌላኛው ደግሞ በዚህ በፋርስ ባህረ ሰላጤ ወይንም ደግሞ በሆርሙዝ ባህረ ሰላጤ ተካሄደ የሚባለው ጦርነት የመርከቦች ጦርነት ወይም ታንከር ስዋር በመባል ይታወቃል። ይህ ጦርነት የተካሄደው ከ1980 እስከ 1988 ሲሆን የኢራንና ኢራቅ ጦርነት በመባል የሚታወቅ ሲሆን በጣም የታወቀ ዘመናዊ ግጭት ነው።
ይህ በኢራን ኢራቅ ጦርነት ወቅት የተከሰተ በጣም የታወቀ ዘመናዊ ግጭት ነው። ሁለቱ ሀገራት የባላጋራቸውን የኢኮኖሚ አቅም ለማዳከም ሲሉ በወሽመጡ ላይ የሚያርፉ የነዳጅ መርከቦችን ማጥቃት ጀመሩ። አሜሪካ ኦፕሬሽን ኤርነስት ዌል በሚል ስያሜ የነዳጅ መርከቦችን ለመጠበቅ የጦር መርከቦቿን ወደ ወሽመጡ አስገባች። ይህ በኢራንና በአሜሪካ የባህር ኃይሎች መካከል ወደ ቀጥታ ግጭት አምርቶ የነበረ ጦርነት ነው። ለምሳሌ ኦፕሬሽን ፕሪንግ ማንቲስ በተባለው ኦፕሬሽን በሁለቱ ኃይላት መካከል ግጭት የነበረበት የቅርብ ጊዜ ውጥረቶችን ስንመለከት ከቅርብ ዓመታት ወዲህ በወሽመጡ አካባቢ በርካታ ፍንዳታዎች፣ የመርከብ መያዝና የሰው አልባ አውሮፕላኖች፣ ድሮኖች መመታት ተከስተዋል። በ2019 በሆርሙዝ አቅራቢያ በነዳጅ መርከብ ላይ የቦምብ ጥቃት መፈጸሙና ኢራን የአሜሪካ ድሮንን መታመጣሏ ከፍተኛ ውጥረት ፈጥሮ ነበር። በተለይም ደግሞ የቀይ ባህር ተጽዕኖ በአሁኑ ወቅትም ቢሆን በክልሉ የሚከሰቱ ግጭቶች ሁሉ ከሆርሙዝ ደህንነት ጋር ተያይዘው ስለሚታዩ አካባቢ ሁልጊዜ ለጦርነት ስጋት ቅርብ ተደርጎ ይወሰዳል። ስለሆነም በሆርሙዝ የተካሄዱ ጦርነቶች ሁሉ የሚያሳዩት አንድ እውነት አለ። ወሽመጡን የተቆጣጠረ የዓለም ኢኮኖሚን ይቆጣጠራል የሚለው መርህ ነው። ለዚህም ነው ዛሬ ድረስ ታላላቅ ሀገራት በዛ አካባቢ የጦር መርከባቸውን የሚያሰፍሩ።